ሃይ ጋይስ እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ ደግሞ የሰልፍ ኬር ቀን ነው። እንግዲህ ለፀጉር፣ ለፊት፣ ለቦዲ ስክራፕ የተለያዩ ነገሮችን እንሰራለን ማለት ነው። ለዚህ የሚያስፈልጉኝን ግብአቶችን ወጣ ብዬ ገዝቼ መጥቻለሁ ማለት ነው። እያንዳንዱ ነገር ሰራ ምንም ነገር ታዩኛላችሁ ለእያንዳንዱ ነገር እና ሌላ ደግሞ ምንድነው ሬትኖል ጁስ ይሄ እዚህ ጋር ሆዳችን ብሎቲንግ የሚሆነው ቦርጭ ምናምን ለዚህ ጥሩ ነው። ጠዋት በባዶ ሆድ ነው የሚጠጣው። እሱን አዘጋጃለሁ። ሌላ ደግሞ ፌስ ማስክ የሄርም በዛ ላይ ደግሞ የቦዲ ስክራፕ በቡና የሚሰራው እሱን አብረን እንሰራለን። እስከ መጨረሻው አብራችሁኝ ሆኖ ላሳያችሁ ገዝቼ የመጣሁትን ግብአቶችን ማለት ነው። ቢያንስ ብሩን ተውት። ከፕሮዳክቱ አንጻር በጣም እንትን ነው። ምክንያቱም እያንዳንዷን ነገር በፕሮዳክት ብንገዛ ኖሮ ብር አይበቃም። ስለዚህ ቤት ውስጥ በምናገኘው የትም ቦታ በምናገኘው ስንሰራ ግን ቀለል ይላል። ቢያንስ ሶስት ሰርተን እናያለን ማለት ነው እና ማለት ነው። ቆይ ላሳያችሁ። እንደዚህ አዘጋጅተናል ማለት ነው። ይሄኛው ካሮት ነው ተከትፎ። እዚህ ጋር ደግሞ ዝንጅብል አለ። እዚህ ጋር ደግሞ አፕል ነው 4 ነው። እዚህ ጋር ደግሞ ብርቱካን፣ ሎሚ እና ቀይ ስር እነዚህ ግብአቶች ማለት ነው። 2 ጁስ ጠዋትና ማታ የሚጠጣ እንሰራለን ማለት ነው። ይት ካሮት ጨምራለን ግማሽ። እዚህ ጋር ደግሞ ግማሽ በቃኛል። ይኸው ከዛ እንፈጫዋለን። ጁሳችን እንደዚህ አዘጋጅተን ጨርሰናል። ማታ ብቻ ነው የሚጠጣው። አሁን ደግሞ ሁለተኛውን እንስራ። እዚህ ጋር ይኸው ማሽናችን እንደቀደሙ ካሮት እንጨምራለን። አፕል እስከወደቀብኝ። ይሄ ደግሞ ሎሚ ነው። እዚህ ጋር ደግሞ ብርቱካን አለን። ያቃጥላል። እቺ ደግሞ እንትና ዝንጅብል። ከዛ እዚህ ጋር የቀረን ዋናው ቀይ ስር። ይፈጫዋል አላውቅም። በጣም አብዝቼዋለሁ። ወይ ጉድ ሞልቷል። እንትኑ እስኪ ቼክ እናደርጋለን። ሳየው ሞልቷል፣ በጣም ሞላ። ከዛ ለሁለት አካፈልኩት ማለት ነው። እዚህ ጋር ይኸውና ውሃ እንጨምራለን። ዘን እንገድማለን። ወይ እና እንግዲህ እንደዚህ እናጠለዋለን ማለት ነው በማጥለያ። እዩት። መጨረሻውን እንኳን ያሳያችኋለሁ። ሰናል ማለት ነው። ያዝርስናለን። አሁን ደግሞ ማለት ነው ቦዲ ስክራፕ አብረን እንሰራለን። የሚያስፈልጉ ግብአቶች እዚህ ጋር አሉ። አንድ በአንድ አሳያችኋለሁ ማለት ነው። ተከታተሉ። እዚህ ጋር ባዶ ዕቃ አዘጋጅቻለሁ።
ቀየው እንደዚች ያለ ከዛ በኋላ ስኳር ሶስት ማንኪያ እዚህ ደግሞ ቡና አለ። ይሄ ደግሞ ማር ነው። ከዛ ይሄ ደግሞ ሻወር ጄል ነው። ይሄ ደግሞ ቦዲ ዋሽ የዶቭ ነው እንጨምረዋለን እና እንትኑን ጨምሬዋለሁ እና ሻወር ቦዲ ዋሽን ጨምሬዋለሁ። በመቀጠል ትንሽ የኦይል እኔ ካስተር ኦይል ነው ያለኝ። እንደዚህ ከጨመርን በኋላ አንድ የቀረ ግብአት ቢኖር እርድ ነው። እና እንግዲህ አንድ ላይ እናዋህደዋለን ማለት ነው። በደንብ አድርገን እናወደዋለን። አንድ የረሳው ነገር አለ። ምንድነው? ኮርን ስታር ምንድነው? ይሄ በቆሎ ራሳል እንግዲህ አሁን ጨርሰናል ማለት ነው። ቦዲ ስክራባችንን ማለት ነው። ገላችን ታጥበን ስንነሳ መጨረሻ ላይ ተቀብተን ከዛ ለአንድ 5 ደቂቃ ቆይተን ከዛ እንታጠበዋለን። አሪፍ ያደርገዋል። በሚቀጥል ደግሞ የፊት ቫይታሚን ሲ በብርቱካን ልጣጭ እንሰራለን ማለት ነው። ተከታተሉ። በዚህ ጭቃ ነው መሰራት አታምርም? እዚህ ጋር እና ለመሰራችሁ ስቴፕ ነው ይሄማ። እንደዚህ እንትን ካረኩት በኋላ እዚህ ውስጥ በማጥለያ አጠለዋለሁ መጀመሪያ ውሃውን ማለት ነው። አሁን ውሃ ነው። በኋላ ግን ይወፍራል ማለት ነው። እየወፈረ ነው። እንግዲህ አሁን ይበቃል። እዚህ ውስጥ እንጨምራለን እና እንደምታዩት ሙላ እና ተረፈ። እዚህ ጋር እቺን በሌላ እቃ ነው ማድረጋት እና ይታይም እንዴ እንከደመዋለን። አሁን ደግሞ የፀጉር ማስክ ነው የምንሰራው። እዚህ ጋር አባራለን ሰራም እንቁላል እንደዚህ አኳዶ 2 እንቁላል ከዛ በኋላ ኦሊቭ ኦይል እና ኤክስትራ ካስተር ኦይል እጠቀማለሁ ማለት ነው። እናም ጨምሬበታለሁ አንድ ላይ እንደባለቋለን ማለት ነው። ያው እንግዲህ ብዙም ስለ እንትን ስለማይል እዚህ ውስጥ ጨምራለሁ።
በመፍጫ ጁስ እንፈጫዋለን። እንግዲህ ከፈጫ በኋላ እንጨምራለን እና እንግዲህ ጨርሰናል። በለው ዛሬ ብዙ ነገር ነው የሰራሁት። መሽቷል፣ 4 ሰዓት ሆኗል። እንግዲህ ዛሬ ብዙ ነገር ነው የሰራሁት። አንደኛ ነገር ለዲቶክስም፣ ሁለተኛ ነገር ደግሞ ለስኪናችንም አሪፍ የሆነ በዛ ላይ ደግሞ አንጀታችንን ያጥባል። ሁለቱን የሰራሁት ጁስ ማለት ነው። አንደኛው በካሮት ሁለተኛ ደግሞ በቀይ ስር የተሰራው ጠዋትና ማታ ነው የሚጠጣው። አንደኛው ጠዋት አንደኛው ማታ ነው የሚጠጣው። አላሳየኋችሁም። ማታውን አንድ ሲኒ ጠጥቻለሁ ማለት ነው። በሁለተኛ ደግሞ ይህን የመሰለ ስክራፕ ሰርቻለሁ። ገላችን ስንታጠብ የምንጠቀመው ይሄኛው ነው። ሁለተኛ ነገር ደግሞ የሰራሁት እቺን ነገር በብርቱካን ልጣጭ ቫይታሚን ሲ ያለው ብርቱካን እንግዲህ ልጣጩ እሱና በቆሎ አንድ ላይ ተደርጎ ነው የሚሰራው። ይሄኛው በጣም ጥቅም አለው። ይሄኛው ሶሄ ለፊት ነው፣ ለፊት ያዘጋጁት። ይሄኛውን አሁን አልነካውም ምክንያቱም ብዙ ነው። ከዛ እንደዚህ ተርፏል። እሱን ፊት እቀባለሁ ማለት ነው። እንግዲህ በተጨማሪ ደግሞ ለፀጉሬ ተቀብቼ አላውቅም። እውነቱን ለመናገር ተቀብቼ አላውቅም። አቮካዶ እኔ እንጃ አላውቅም። ቅቤ ብቻ ነው የምቀባው ከዚህ በፊት እና ይሄኛውን እስኪ እንሞክራለን ዛሬ። በእንቁላል ነው የሰራሁት አንድ ላይ። ፀጉሬን ፈተነው ተቀብተን ሁለቱን ተቀብተን እናድራለን። ከዛ ጠዋት ደግሞ እነዛ እንታጠባለን እና አሁን አበጥሬ ነው የተነሳሁት። ምንም የለም ፀጉሬ ግን ተዘባቧል። ሳበጥረው እንደዚህ ነው የወጣው። በጣም ድርቅ ብሏል ምናምን ነገር ቀለም ስለቀባሁት እና እንቀባ ሰው ደርሻለሁ። ጭንቅላቴን ያራሰው በኢየሱስ አናቴ በጣም ነው የተቃጠለው። እውነት በኢየሱስ እንዴት ደስ እንዳለኝ። እንደዚህ እናሳድረዋለን ማለት ነው። ደስ ይላል በጣም። አሁን ደግሞ የፀጉራችን ደርሰናል። የፊታችንን እንቀባለን። እዩትማ እንዴት እንደሚለሰልስ እንደዚህ ይወፍራል። ያችሁት እና እኛውን ምንጊዜም ፊታችንን ስንቀባ አንገታችንን መቀባት ይኖርብናል። እንዲነሳሰል ማለት ነው።
ጨርሰናል ማለት ነው። ይህን ይመስላል። ጠዋት ተነስተን